እሺ አይናችሁን ዝጉና አውራሪሶች ከመንገድ ጠርዝ አጠገብ የሚንጎራደዱባት፣ ንጉስ በህዝብ ፊት 10,000 ወጣት ሴቶችን የሚባርክባት እና በዓለም ላይ ካሉ ጠንካራ ባህሎች አንዱ ዛሬም በህይወት ያለባት ቦታ አስቡ። ይህች ምድር የት ናት? ኬፕ ታውን? ናይሮቢ? በፍጹም። እንኳን ወደ እስዋቲኒ ወደ ቀድሞዋ ስዋዚላንድ በሁለት ግዙፍ ሀገራት መካከል ተደብቃ የምትገኘው ትንሹ ንጉሳዊ መንግስት በደህና መጣችሁ። ብዙ የአፍሪካ የጉዞ ቪዲዮዎችን አይታችሁ ይሆናል። ይህ ግን የተለየ ነው። እስዋቲኒን የተለየች የሚያደርጋት አሁንም ንጉሳዊ ስርዓት በሀገር አስተዳደር ውስጥ ያለው የመጨረሻዋ የአፍሪካ ሀገር መሆኗ ነው። ከደቡብ አፍሪካ ጋር ተመሳሳይ የሆነ ግን የበለጠ ገራገርና ቅርብ የሆነ የዱር ህይወት አላት። ሕያው ባህል፣ ሰዎች በዘመናዊ ዓለም ውስጥ ሆነው ለሺህ ዓመታት የቆዩ ወጎቻቸውን በኩራት የሚያሳዩበት ቦታ ነው። በዚህ ቪዲዮ ውስጥ የምናየው ለምን እስዋቲኒ ካሁን በኋላ የተደበቀች መሆን እንደሌለባት፣ ከኢንኳላና ኡምላንግ በዓላት ጀርባ ያለውን ሚስጥር፣ እንዲሁም በጥቂት ዶላር ብቻ ንጉሳዊ ምግብ የምትቀምሱበትን መንገድ ነው። የእስዋቲኒን ልብ ለመረዳት ከፈለጋችሁ ቪዲዮን እስከ መጨረሻው ተመልከቱ። መቼም ወደ አፍሪካ ያላሰባችሁት ጉዞ ነው የሚጠብቃችሁ። አንዳንድ ቦታዎች በታሪክ መጻሕፍት ውስጥ ብቻ ንጉስ አላቸው። እስዋቲኒ ግን እውን ንጉስ ያላት የመጨረሻዋ ፍጹም ንጉሳዊ ሀገር ነች። ንጉስ እዚህ ጋር ገዢ ብቻ አይደለም፣ ህዝባቸውን ከታሪካቸው ጋር የሚያስተሳስሩ የባህል መሪ ናቸው። ከ2018 በፊት ስዋዚላንድ ብትባልም አሁን ስሟ እስዋቲኒ ነው። የስዋዚ ህዝብ ምድር ማለት ነው። ይህንን ስም መቀየርም ቢሆን ንጉሳዊ ስርዓቱ ባህልን ለመጠበቅ ያለውን ቁርጠኝነት የሚያሳይ ነው። ወደዚህ ትንሽ ሀገር ስትመጡ ጊዜ ተመልሶ የሚሽከረከር ያህል ይሰማቸዋል። በዋና ከተማዋ ምባባኔ ውስጥ የቅርብ ጊዜ ስልክና መኪና ታያላችሁ። ከዛ ጥቂት ኪሎ ሜትር ርቃችሁ ወደ ሎባምባ ብትሄዱ ደግሞ ህዝቡ ከቀድሞ አያቶቹ የወረሰውን ልብስ ለብሶ የሺህ ዓመት ዳንስ ሲጨፍር ትመለከታላችሁ። የስዋዚ ህዝብ በታላቅ ተግባቢነትና ኦቡንቱ በሚባል የጋራ መኖሪያ ፍልስፍና ይታወቃሉ። እኔ ነኝ ምክንያቱም አንተ አለ፣ I am because we are የሚል ጽንሰ ሐሳብ በሁሉም የህይወት ዘርፍ ይታያል። ለዚህም ነው እንደ ጎብኚ እዚህ ስትመጡ በፍጥነት የቤተሰብ አባል የሆኑ የሚመስሉ። የስዋዚን ታሪክ በእውነት ለመረዳት ሉባምባ የሚገኘውን ብሔራዊ ሙዚየም መጎብኘት አለባችሁ። እዚያ ንጉሳዊ ቤተሰብ ስርዓትን በአይን ማየት ይቻላል። ሌላው ደግሞ በሉባምባ አቅራቢያ የሚገኘው የፓርላማ ህንፃ ነው። ንጉስና ህዝብ እንዴት እንደሚገናኙ የሚያሳይ ጠንካራ መዋቅር ነው። ለምንድን ነው እዚህ መምጣት ያለባችሁ? ምክንያቱም እስዋቲኒ ሁለቱንም ታቀርባለች፣ ዘመናዊ ምቾት እና የጥንት ስልጣኔ ግርማ። እስዋቲኒ የአፍሪካ ስዊዘርላንድ የሚል ቅጽል ስም አላት። ይህ ማለት ተራሮቿ ግዙፍ፣ አየሩ ቀዝቀዝ ያለ እና መልካም ምድሩ ውብ ነው ማለት ነው። የዱር እንስሳት ጉዞ ያለ ብዙ ህዝብ፣ ትልልቅ ሳፋሪ ፓርኮችን አስቡ። አሁን ግን ያለ ብዙ ቱሪስቶች አስቡት። እስዋቲኒ ፓርኮቹ ትናንሽ፣ በደንብ የተጠበቁና ከእንስሳቱ ጋር ቅርበት ይሰማቸዋል። ሄላኔ ሮያል ብሔራዊ ፓርክ። ይህ ቦታ 4 ታላላቅ አራዊት አሉት። አዎ አንበሳ፣ ዝሆን፣ ነብርና ጎሽታ ያላችሁ። ግን የሄላኔ ልዩ ኮከቦች አውራሪሶች ናቸው። እዚህ ከጠባቂዎች ጋር በመሆን በእግር በመጓዝ አውራሪሶችን በአፍሪካ ውስጥ ከማንኛውም ቦታ በበለጠ በቅርበት ማየት ትችላላችሁ። ይህ በእውነት ልብን የሚያቆም ልምድ ነው። መሊሉዋኔ የዱር እንስሳት መጠለያ። መሊሉዋኔ የተለየ ነው። እዚህ አዳኝ እንስሳት የሉም። ይህ ማለት በእግር ወይም በብስክሌት ፓርኩን በነፃነት መቃኘት ትችላላችሁ። የሜዳ አህዮች፣ ሚዳቆዎች እና የተለያዩ ወፎች ያለ ፍርሃት ባጠገቡ ሲያልፉ ማየት አስደናቂ ነው። ማሎሎ ትጃ የተፈጥሮ ጥበቃ ቦታ። ጀብደኞች እዚህ ይምጡ። ማሎሎ ትጃ የእስዋቲኒ የተራራ ገነት ነው።
ከግዙፍ ገደሎችና አስደናቂ ፏፏቴዎች በተጨማሪ አፍሪካ ውስጥ ካሉት ረጃጅም የዚፕ ላይን አንዱን መሞከር ትችላላችሁ። የአየር ላይ እይታው እስትንፋስን የሚሰርቅ ነው። ማንቴንጋ የተፈጥሮ ጥበቃ ቦታ ለቀላል ቀን ጉዞ ምርጥ። አስደናቂ ፏፏቴዎችና የባህል መንደር አጠገብ ያለ ተፈጥሮን ማሰስ ይቻላል። እስዋቲኒን ለመጎብኘት መኪና መከራየት ምርጥ ነው። መንገዶቹ በጣም ጥሩ ናቸው እና ወደ እነዚህ የተደበቁ ቦታዎች በቀላሉ መድረስ ትችላላችሁ። እስዋቲኒን የጎበኙ ሰዎች ሁሉ የሚስማሙበት አንድ ነገር አለ። ትናንሽ ሀገራት ትልቁን ልምድ ይሰጣሉ። አሁን ዋናው ጥያቄ ለምንድን ነው ብዙ ሰዎች ስለ እስዋቲኒ የማያውቁት? መልሱ ቀላል ነው። ትልልቆቹ ሀገራት ትኩረትን ስለወሰዱ። ግን እናንተ አክሊሉ ትራቭል ተከታዮች ናችሁ። እናንተ ልዩና ያልተነኩ ቦታዎችን ነው የምትፈልጉት። ማሎሎ ቱጃ ላይ ስትቆሙ ወይም በህላኔ አውራሪሱን በቅርበት ስትመለከቱ ወይም ደግሞ ኡሙላን ግን ስትመለከቱ ይህቺ ትንሽ ሀገር በውስጧ ምን ያህል ትልቅ እንደሆነ ትረዳላችሁ። እስዋቲኒ ንጉሳዊ፣ ጀብደኛ፣ ባህልን የጠበቀና በፍጹም የማይረሳ። ይህ ቪዲዮ ከወደዳችሁት ላይክ እንዲሁም ኮሜንት ላይ እስዋቲኒዬ ብላችሁ ጻፉልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እና የደወል ምልክቱን ተጫኑ። በሚቀጥለው ድንቅ የአፍሪካ ጀብዱ እስከምንገናኝ ደህና ሁኑ።